ወላጆች ልጃቸው የምግብ ፍላጎት ማሳየቱን ተከትሎ በጣም በመደሰት ካሮቱን፣ ድንቹን፣ አቮካዶን፣ እንቁላሉን አንድ ጊዜ ሁሉንም ምግብ ይሰጡታል የሚል አስተሳሰብ በመያዝ ማለት ነው። ነገር ግን ይሄ ስህተት ነው። ወላጆች ይህን ፈጽሞ አንመክርም። ይሄ ምን አይነት ችግር ያመጣል? አንደኛ ልጆ የምግብ አለርጂ ሊፈጠርበት ከየትኛው ምግብ ምን አይነት አለርጂ ያመጣበት አያውቁም። የተምታታ ሁኔታ ውስጥ ስለሚገቡ የልጆን የአለርጂ መንስኤ ላያውቁት ነው ማለት ነው። ሁለተኛው የልጆ የምግብ ስርዓት ወይም ዳይጀስቲቭ ሲስተም ምግቦችን ፕሮሰስ ለማድረግ ገና ከመሆኑ የተነሳ ፉድ ኢንቶለራንስ የምንለው ወይም ምግቡን መቋቋም ያለመቻል ምልክቶችን ያመጣል። ለምሳሌ ሆድ መንፋት፣ የሆድ ጋዝ መብሳት፣ ደረቅ ካካ፣ ተቅማጥ፣ ቁርጠት የመሳሰሉትን አይነት የህመም ምልክቶች እናያለን። ብዙ ቤተሰብ ይህንን ሁኔታ ሳይ ልጄ ኢንፌክሽን አጋጥሞት ነው ሊል